በኩል መምህራን የሰሩበትንም ደሞዝ የሚከፍላቸው መንግስት ቸግሯቸዋል። በዚህ ወገን ፋብሪካዎች በጦርነት ምክንያት ተዘግተው ሰራተኞቻቸው ተበትነዋል። የሰለጠኑ ሰራተኞች፣ ዲግሪ ያላቸው የአገሪቱ ወጣቶች የቀረበላቸው የሥራ ዕድል ጠመንጃ አንጋችነት ሆኗል። መምህራኑም ሆኑ ሐኪሞቹ ከጥቂት ዓመታት በፊት የምናገኘው ገንዘብ ኑሯችንን ለመደጎም እኛን ለማስተዳደር በቂ ነበር ሲሉ ይደመጣሉ። አሁን ግን ተቃራኒውን ሆኗል። ምክንያቱ ምንድነው ሲባል መንግስት ኑሮን ለማስወደድ የብርን የመግዛት አቅም ለማዳከም ቃል ገብቶ የድሮን መግዣና የቤተ መንግስት መስሪያ ገንዘብ ከአይኤምኤፍ 3.4 ቢሊዮን ዶላር ብድር በመውሰዱ ነው የሚልና ጦርነት ለማቆም ባለመፍቀዱ ነው የሚል ተመጋጋቢ ምላሽ ይገኛል። ከአይኤምኤፍም ሆነ ከእህት ድርጅቱ የዓለም ባንክ የተሰጠው ትዕዛዝ ደግሞ የነዳጅ ዋጋን አስወድድ፣ ለደሞዝና መሰል ነገሮች የምትከፍለውን ወጪ ቀንስ፣ ዶላርን እንደ ፓስታና መኮረኒ በየሱቁ የሚቸረቸር አድርገው የሚል መሆኑን ድርጅቶቹ በተደጋጋሚ ገልጸውታል፣ በጽሑፍም አውጥተውታል። ከዚህ ሁሉ የደሞዝ ጥያቄ ጀርባ ያለው የኢኮኖሚ ቀውስ ምክንያቶቹ ምርትን ያስቆመው ጦርነትና ኑሮን ያስወደደው የአይኤምኤፍ የቅኝ ግዛት ፖሊሲ ናቸው የሚል ይሆናል። እናም የከተማ ኗሪው በገበያ ውድነት፣ አርሶ አደሩ በጦርነት በሚጠበስባት ኢትዮጵያ አገሩን ለአይኤምኤፍ የሸጠው መንግስት ዘንድሮ ለአራተኛ ጊዜ የነዳጅ ዋጋን ጨምሮ 122 ብር አድርሶታል። በጋማው እሳት ላይ የተጨመረው ቤንዚን አሁን እንዲቀጣጠል የሚያስችለውን ክብሪት ራሱ መንግስት አቀብሏል። አገዛዙ ለህዝብ ንቀት አለው የሚለውን ህዝብ በመዝለፍ ብቻ ሳይሆን በመውጋት፣ በማስራብ፣ በማፈናቀልና በመግደል አሳይቷል። ለአገር እንጥፍጣፊ ፍቅር እንደሌለውም ለአሜሪካ ሞታለው ሲል፣ ለአሜሪካ ሰልል ነበር ሲል፣ ለኤርትራ መረጃ ቀብል ነበር ሲል፣ ግብጽ ሄዶ በመሐላ አገር ለማስረከብ ሲስማማ ጎረቤት ሀገራትን ኑረሩኝ ሲል ግልጥ ብሎ ታይቷል። ይህንን ያህል አገሪቱን በድሏትና ገድሏትም እርካታ የተሰማው የማይመስለው አገዛዝ ባሳለፍነው ዓመት ለአይኤምኤፍ የሸጣት ሀገር አሁን የ1 ሊትር ነዳጇን ዋጋ በ3 ዲጂት መጥራት ቀጥላለች። የብልጽግናው መንግስት ስልጣን ከያዘ በኋላ ለብዙኛ ጊዜ ትናንት የነዳጅ ዋጋ ላይ ጭማሪ አድርጓል። አገዛዙ ከ6 ዓመታት በፊት ወደ ስልጣን ሲመጣ የ1 ሊትር ነዳጅ ዋጋ 18 ብር ነበር። አሁን ከ122 ብር በላይ ተተኩሷል። ይህ ማለት ከ581% በላይ ጨምሯል ማለት ነው። በሌላ አገላለጽ በየዓመቱ 83 በመቶ ይጨምራል ማለት ነው። ኢትዮጵያ ነዳጅን መጠቀም ከጀመረችበት ጊዜ አንስቶ በአንድ ዓመት ይህንን ያህል ጭማሪ የተደረገበት ታሪክ የላትም። የ1 ሊትር ነዳጅ ዋጋ በ3 ዲጂት የሚገዛ ሲሆንም በታሪክ ለመጀመሪያ ጊዜ ነው። ብልጽግናዎች ይህንን የምታደርጉት ለምንድን ነው ተብለው ሲጠየቁ ኑሮ ልናስወድድ ቃል ገብተን ድሮን መግዣ ገንዘብ ከአይኤምኤፍ ስለተበደርን የሚል መልስ የሚሰጡ ሞኞች ላለመባል ምክንያት ይዘረዝራሉ። የዓለም የነዳጅ ዋጋ ጨመረ፣ ሩሲያና ዩክሬን እየተዋጉ አስቸገሩን ወዘተ ይላሉ። እንዳሞኖ ይህ የገዢዎቹ የተለመደ ቅጥፈት መሆኑን የሚነግረን ይህ በምስሉ ላይ የሚታየውና የነዳጅ የመሸጫ ዋጋን ከጥንት እስከ ዛሬ ድረስ ያለውን መዝግቦ የያዘው የማክሮ ትሬዲንግ ድረገጽ ነው። ይህ ድረገጽ የሚነግረን ብልጽግና ከ111 ወደ 122 ብር የ1 ሊትርን ቤንዚን ዋጋ ባሳደገበት በዚህ ሳምንት እንኳን የዓለም የነዳጅ ዋጋ ማሽቆልቆሉን ነው። ይህ ቻርት የብልጽግናው አገዛዝ ወደ ስልጣን በመጣበት መጋቢት መጨረሻና ሚያዝያ መጀመሪያ 2010 ዓ.ም አካባቢ 1 በርሜል ነዳጅ $67 ገደማ ይሸጥ እንደነበርና አሁን 57.1 ዶላር ገደማ እየተሸጠ እንደሆነ ያመለክታል። ሰሞኑን እንኳን በከፍተኛ ደረጃ የነዳጅ ዋጋ ማሽቆልቆሉ እየተገለጸ ባለበት ሰዓት የሽንኩርትና የዘይት ወጪ የሌለባቸው ገዢዎች የኢትዮጵያን የነዳጅ ዋጋ 10% ጨምረውት አድረዋል። አሁንም ይህንኑ የማክሮ ትሬዲንግ ድረገጽ አተኩረን እየተመለከትን ባለፉት ዓመታት ኢትዮጵያ ላይ ከተጫነው መንግስት ሰራሽ ዋጋ ጋር እናነጻጽረው። ባለፉት 7 ዓመታት በዓለም ገበያ 1 በርሜል ነዳጅ ዘይት የተሸጠበት አማካይ ዋጋ $73 ነው። ይህ ብልጽግና ወደ ገዢነት ከመጣበት ዘመን ከ2010 ዓ.ም ጀምረን ተመልሰን ስናስላው ያኔ ከነበረበት $67 ገደማ ወደ $6 አካባቢ ወይም ከ10 በመቶ በታች ጨምሮ እናገኘዋለን። የብልጽግናው አገዛዝ ግን ከ18 ብር 122 ብር በማድረስ 581% ጨምሮበታል። አስገራሚው ነገር በዓለም ላይ የነዳጅ ዋጋ ከፍተኛ ማሽቆልቆል ባስመዘገበባቸው ወቅቶች ጭምር የብልጽግናው አገዛዝ ግን በየዓመቱ 83 በመቶ የነዳጅ ዋጋን በኢትዮጵያውያን ላይ የሚጨምር መሆኑ ነው። አሁንም ከማክሮ ትሬዲንግ ድረገጽ ላይ ዓለም አቀፉን የነዳጅ ዋጋን ዝርዝር ዋቢ አድርገን ስንመለከት
በ2020 እንደ አውሮፓውያን አቆጣጠር የአንድ በርሜል ነዳጅ ዋጋ ከ18 ዓመታት በኋላ ለመጀመሪያ ጊዜ ከ60 ወደ $20 ሲያሽቆለቁል የብልጽግናው አገዛዝ ግን ከ19 ብር ወደ 22 ብር የአንድ ሊትር ነዳጅ ዋጋ ሲጨምር እናገኘዋለን። በ2023 ይህም በፈረንጆች አቆጣጠር ማለት ነው የዓለም የነዳጅ ዋጋ 11 በመቶ ሲያሽቆለቁል ብልጽግና ግን ከ47 ብር አንስቶ 74 ብር ሲያደርሰው እናገኘዋለን። የብልጽግናው መንግስት የነዳጅ ጭማሪ ማድረግና ድጎማን ማንሳት የጀመረው ገና ስልጣን በያዘ በመንፈቅ ውስጥ ነበር። በህዳር 2011 ለመጀመሪያ ጊዜ ባደረገው ጭማሪ ከ18 ብር 20 ብር አድርሶ ህዝቡን አለማመደው። በወቅቱ ይህንን ሁሉ ሲያደርግ ያኔ ዓለም ባንክና IMF አደርግ ብለው አልጠየቁትም። ይሁን እንጂ በወቅቱ ብድር ለመጠየቅና እጅ መንሻ ለማቅረብ ሲል ሳይታዘዝ አስቀድሞ የፈጸመው ድርጊት ነበር። ያኔ እና IMF ባይጠይቁም እነሱን ለማባበል የእናት መቀነት ናቸው የሚባልበት ወቅት ነበር። ከIMF እና ከወርልድ ባንክ መበደር ከእናት እንደመበደር ነው። እሱ ብድር አይደለም። እናት ነው የተባለው IMF አሁን የኢትዮጵያን እናቶች በኑሮ ውድነት እያጎበጠ ነው። አገዛዙ በአንጻሩ በጦርነት ምክንያት ተከልክሎ የነበረውን ብድር መልሶ አግኝቷል። ድሮን መግዣውንም አሳክቷል። እናም የነዳጅ ዋጋ ጭማሪው ዓለም አቀፍ ገበያው ላይ ነዳጅ ስለተወደደ ነው የሚለው ከተለመዱት የአገዛዙና ጄሌዎቹ ቅጥፈቶች አንዱ ነው የሚለው የሚያስማማ ይሆናል። አገዛዙ የነዳጅ ዋጋን የጨመረው ለዘመናት ሲደጎም የነበረውን የነዳጅ ዋጋ በማንሳቱና በጀቱን ለውጊያ በመዋሉ እንጂ ዓለም ላይ የነዳጅ ዋጋ ስለተወደደ ጭማሪ ያለመደረጉን ቁጥሮቹ ብቻ ምስክር ናቸው። ይህ የዓለም አቀፍ ምርቶችን ታሪካዊና አሁናዊ የግብይት ዋጋ የሚያሳየው የማክሮ ትሬዲንግ ቻርት ባለፈው 20 ዓመት የነዳጅ ዋጋ ከፍተኛ ደረጃ ላይ ደርሶ የነበረው በፈረንጆቹ አቆጣጠር በ2008 በኢትዮጵያ ደግሞ በ2001 እና 2000 ዓመተ ምህረት እንደነበር ያስታውሳል። በዓለም አቀፍ የፋይናንስ ቀውስ ምክንያት አንድ በርሜል ድፍድፍ ነዳጅ $177 በሚሸጥበት በዚያ ወቅት ኢትዮጵያ ውስጥ የአንድ ሊትር ነዳጅ ዋጋ 8 ብር ነበር። ኢትዮጵያ የዓለም ነዳጅ ዋጋ ምስቅልቅሉ ሲወጣ በተረጋጋ ሁኔታ እንዲቀጥል ከ8 ብር በላይ እንዳይከፈልበትም አድርጋው አልፋለች። ብልጽግና ግን የዓለም ነዳጅ ዋጋ ሲያሽቆለቁልም ጭምር እሱ በከፍተኛ ደረጃ ይጨምራል። ዓለም አቀፍ ገበያ ላይ ነዳጅ ስለተወደደ የሚለው ሰበብ የሚያሳምን እንዳልሆነ ሲያውቅ የግለሰብ መኪና በዛ ለግለሰብና ለሀብታም እየደጎምሁ መኖር የለብኝምና ድጎማውን አንስቼዋለሁ ወዘተ ይላል። ወደብ ሳይኖረኝ ይህንን ያህል ድጎማ በማድረጌም ልመሰገን ይገባል ይላል። ነዳጅ ላለፉት ጥቂት ዓመታት የኢትዮጵያ መንግስት ይሄው ድሃ መንግስት ከሌላ ሀብቱ ከ100 ቢሊዮን ብር በላይ ደጉሟል። ሁላችንም ነዳጅ የምንገዛው ከአረቡ ዓለም ነው ይታወቃል። እኛም ብዙ አፍሪካ ሀገራትም ከገዛን በኋላ ብዙዎቹ ወደብ አላቸው፣ ለወደብ አይከፍሉም። እኛ ለአንድ ሎክት ነን። ያንን ውሃ ተሸክመን ለማምጣት ብር እንከፍላለን። ለወደብ ከፍለን ከአንድ ሶርስ ገዝተን የኛ የነዳጅ ዋጋ ግን ሰፈራችን ካለው ዋጋ ቢያንስ እንጂ አይበልጥም። ይህ ዓለም አቀፋዊም ኢኮኖሚያዊም ያልሆነ መከራከሪያ ቢያንስ ከራሷ ከኢትዮጵያ ታሪክም ጋር የሚጣጣም አይደለም። ኢትዮጵያ ነዳጅ እየደጎመች የኖረችው ከ100 ዓመታት በላይ መሆኑን የንግድ ሚኒስቴር ሰነዶች ያስረዳሉ። አገሪቱ መኪና ማስገባትና መንዳት ከጀመረችበት ዘመን አንስቶ የነዳጅ ዋጋን መደጎም የመንግስት ኃላፊነት ሆኖ ኖሯል። ይህንን ሁሉ ዓመት ነዳጅ በራሷ ወደብ ያስገባችውና የወደብ ባለቤት የነበረችው ለ30 ዓመታት ብቻ ነው። ከ80 ዓመታት በላይ የራሷን ነዳጅ እየደጎመች ኢኮኖሚያዊ እድገቷንም እያሻሻለች የተጓዘች አገር ነች። የኢትዮጵያ ምጣኔ ሀብት በተለይም በከተሞች ማደግ በጀመረባቸው በ1940ዎቹና 50ዎቹ እንዲሁም በገጠርም በከተማም ከፍተኛ ትራንስፎርሜሽን ተከናውኗል በሚባልበት በ1990ዎቹና ከሚሊኒየም ወዲህ ባሉት 10 ዓመታት ኢትዮጵያ የነዳጅ ወጪዋን ትደጉም ነበር። ኢኮኖሚዋም ከ10 በመቶ በላይ ያድግ ነበር። አያሌ ልጆቿም በትምህርትና ስራ ላይ ነበሩ። በእነዚህ ዘመናት ሁሉ ወደብ አልነበራትም። አገር ሰላምና ልማት ካለው የሚሸጠውና የሚቀበለው ነገር ይኖረዋልና ነዳጅ መሸመትና መደጎም ኢትዮጵያን ለሚያህል አገር ከባድ አልነበረም። በተለይ የኢህአዴግ መንግስት በነዳጅ ዋጋ ላይ እንኳን ይህንን ያህል ብር ሳንቲሞችንም ለመጨመር ብዙ ክርክርና ውይይት ያደርግ እንደነበርም አይዘነጋም። የብልጽግናው መንግስት የነዳጅ ዋጋ መጨመር ያስፈለገው ለምንድን ነው? ድልድይ አትሰራ፣ ልማት አትገነባ፣ ባቡር አትዘረጋ፣ ፋብሪካ አታቆም፣ ለነዳጅ ይሰጥ የነበረውን ድጎማ አንስተህ የት ወሰድከው የሚል ጥያቄ ቢቀርብለት
ተገቢ ነው። የህዳሴ ግድብ 65% ተጠናቆ ተሰጥቶትም ቀሪውን 35 በመቶ ለማጠናቀቅ 7 ዓመት ሙሉ አልበቃውም። የተጀመሩ የልማት ስራዎችን በሙሉ አቁሟል። ሪዞርትና መናፈሻም ለምኝ የሰራው እንጂ ከህዝብ ሀብት አልወሰድኩም የሚለው ብልጽግናው ምን ወጪ አጋጥሞት የአገሪቱን ገንዘብ የታደረሰው የሚለው ቁም ነገር መመለስ ይኖርበታል። አይኤምኤፍስ የኢትዮጵያውያንን ህይወት እንዲመሰቃቀል ይፈልጋልን? ሐኪሞች ደሞዛቸው የማይበቃቸው፣ መምህራን ምንዳ የማይከፈላቸው፣ የፋብሪካ ሰራተኞች ደሞዝ ያነሳቸው፣ የመንግስት ሰራተኞች ህይወት የከበዳቸው በአይኤምኤፍ ምክንያት ነው ከተባለ ድርጅቱ እነዚህን ኢትዮጵያውያንን በማደህየት ምን ያገኛል የሚለው መሰረታዊ ጥያቄ ነው። እነዚህ ብጥብጦች የተፈጠሩት ከአይኤምኤፍ ብድር ወስደው ለሰራተኞቻቸው ደሞዝ መክፈል በተቸገሩ ሀገራት ነው። ኑሮ ባስወደዱ ሀገራት ነው። ልክ አሁን በኢትዮጵያ እንደሆነው ሁሉ ከአይኤምኤፍ ገንዘብ የተበደሩ የሶስተኛው ዓለም ሀገራት ኑሮ እንዲወደድ፣ የሀገራቸው መገበያ ገንዘብ አቅም እንዲያንሰው፣ ወጣቶች ስራ እንዲያጡ፣ ድጎማዎች ሁሉ እንዲነሱ ያደርጋሉ። ከዚያም ዳቦ በሚጠይቁ ባለዲግሪዎች፣ ሐኪሞችና የሰራተኛ ማህበራት ተቃውሞ ከተሞች ይጥለቀለቃሉ። ይህንን የቅኝ ግዛት ፖሊሲ በነጻይቱ ኢትዮጵያ ላይ ለመተግበር ሐምሌ 21 2016 ዓ.ም ተቀብሎ እንኳን ደስ አላችሁ ያለው የብልጽግናው መንግስት የተቀጣሪ ሰራተኞችን ህይወት አክብዶ የሌላውን ህዝብ ገበያ ማስወድዷል። በዚያች እንኳን ደስ አላችሁ ኢትዮጵያ ታላቅ ሪፎርም ጀመረች በተባለበትና ነዳጅ አገኘን እንደተባለበት ዜና ያለ ፕሮፓጋንዳ በተነዛበት ቀን አንዱ ኢትዮጵያ የተረከበችው መከራ ይህ ነው። እኔ የሚል መንፈስ ስልጣን ከያዘ ሰሞኑን 8ኛ ዓመት ሞልቶታልና ሰልፍ ይወጣልኝ እየተባለ ነው። እኔ ያሸጋግራችኋለሁ፣ እኔ ሙሴ ነኝ፣ እኔ እንደ ኢየሱስ ነኝ፣ እኔ ከቀደሙት መሪዎች ሁሉ የተለየው ነኝ ወዘተ የሚሉት አብይ ንግስናንም ሙሴነትንም ኢየሱስነትንም መሪነትንም አሻጋሪነትንም ለሳቸው ብቻ ሰጥተው 8 ዓመት ባጅተዋል። ይህ ለኢትዮጵያ መንግስትነት አዲስና እንግዳ ነገር ነው። ንጉሳዊ ስርዓተ መንግስትም ትከተል በነበረችው ኢትዮጵያ እንዲህ ያለ ነገር የተሰማበት ጊዜ ስለማውቁ ማስረጃ የለም። አፄ ኃይለ ሥላሴም ራሳቸውን ይሁን መንግስታቸውን እኛ እያሉ ይጠሩ እንደነበር ግን በብዙ ተጽፏል። መንግስቱ ኃይለማርያም እኛ ታገልን፣ እኛ ተዋጋን፣ እኛ መሬት አዋጅ አወጅን፣ እኛ ስቀን አናቅም ወዘተ ሲሉ ሳቁንም ሐዘኑንም ድሉንም ሽንፈቱንም የጋራ ሲያደርጉ እንጂ እኔ ሲሉ እምብዛም አይደመጡም። መለስ ዜናዊ በቀጥታ የግል ህይወታቸውን ፍላጎታቸውንና ገጠመኞቻቸውን ሲያብራሩ ካልሆነ በቀር ስለ መንግስት ሲያወሩም ሆነ ስለ ድርጅታቸው ሲናገሩ እኔ የሚል ቃል ከአንደበታቸው አይወጣም፣ ለዚያውም በቁጠባ። አቶ ኃይለማርያም ደሳለኝም የእሳቸውንና የቤተሰባቸውን ትዝታዎች በተናገሩበት አንድ አጋጣሚ ካልሆነ በቀር የኢፌዴሪ መንግስት እኔ እያሉ ሲጠሩት አልተሰሙም። ጠቅላይ ሚኒስትር አብይ ግን ሁሉንም ነገር እኔ አደረግኩት፣ እኔ ፈጸምኩት ብለው እንዲናገሩት፣ ሌሎችም እሳቸው ብለው እንዲናገሩላቸው እያደረጉ ቀጥለዋል። ሌላው ቀርቶ ከ10 ሺህ በላይ ዜጎች የተሳተፉበትን የቀደሙት መሪዎች 65 በመቶ ሰርተው ያጠናቀቁትን እንደ ሳሊኒ ያሉ ዓለም አቀፍ ድርጅቶች የሰሩትን የህዳሴ ግድብን ሳይቀር እኔ ውሃ ያዝኩ ብለው በጉንጫቸውና በኪሳቸው የያዙት ይመስል እኔ ብለው ይናገራሉ። ጠቅላይ ሚኒስትሩ እንደኔ ያለ መሪ የለም ሲሉም በድፍረት ነው። በእርግጥ እንደሳቸው ያለ መሪ ታይቶ እንደማይታወቅ የኢትዮጵያ ታሪክ ይመሰክራል። እሳቸው እንዳሉት ሳይሆን ሚሊዮኖችን የገደለ ተገንጠሉልኝ ብሎ ክልሎች እንዲሄዱለት ጥሪ ያቀረበ ሂዱልኝ እያለ የጠየቀ መሪ የለም። የተረከበውን ሀገር መምራት አቅቶት ችሎታም እንደሌለው ያሳየ የሚያስተዳድረው ግዛት በፍጥነት እያነሰና እየቀነሰ የመጣበት ሌላ መሪ የለም። ኃይለማርያምና መለስ የማይቆጣጠሩት ቀበሌና ጎጥ አልነበራቸውም። መንግስቱ ኃይለማርያም ትግራይን የተነጠቁት ከ15 ዓመታት ውጊያ በኋላ ነው። ቀዳማዊ ኃይለ ሥላሴም ከ40 ዓመታት በላይ በተሻገረው ዙፋናቸው ከቁጥጥራቸው ውጭ የሆነ የኢትዮጵያ አካባቢ አልነበረም። አብይ አህመድ ግን ገና በመጀመሪያው 2 ዓመት ትግራይን አጡ፣ ከፊል ወለጋን ተነጠቁ። በመቀጠል አብዛኛው የአማራ ክልል ከእርሳቸው አገዛዝ ውጭ ሆነ። ላለፉት 8 ዓመታትም ትግራይን ለአንዲት ቀን እንኳን ማስተዳደር ተስኗቸው ቀርተዋል። አብይ አገር የመምራት ችሎታ ያላቸው መሆናቸውን አላሳዩም ብለው አቶ ጌታቸው ረዳና ጋዜጠኛ መህዲ ሐሰን በአልጀዚራ ላይ እስከ መናገር ያበቃቸውም ይሄው አቅመቢስነታቸው ሳይሆን አይቀርም። የሚመራውን አገር ተገንጠልልኝ እያለ የሚጠይቅ መንግስት ከአብይ በፊት ነበረው የሚለውን ስናነሳ በእርግጥም እሳቸው እንደሚሉት ለየት ያሉ መሪ ናቸው ያስብለናል። 8 የመከራ የስቃይና የእልቂት ዓመታትን በኢትዮጵያ ላይ ያነበሩት ጠቅላይ ሚኒስትር አብይ እኔን የመሰለ መሪ የለም የሚለውን ደጋግሞ መናገራቸው ካልቀረ በእርግጥ እሳቸውን የሚመስል የለም ወይ ብለን እንፈልግ። የመተንተኛውን ፎርሙላ የሚሰጡን ደግሞ ራሳቸው ናቸው። የቀደሙት መሪዎች ከኔ ጋር እንዲህ ይነጻጸሩ ሲሉ ቀመር ይሰጣሉ። የኢትዮጵያ ሕዝብ አጠቃላይ ችግር ማንና ማንን መቼ እንደሚያወዳድር አያውቅም። ለምሳሌ ኢትዮጵያን የመሩ ሰዎች
ስንት ዓመት መሩ እያንዳንዳቸው? እኔን በ10 ወር ልታወዳድሩ ከፈለጋችሁ ኃይለ ሥላሴ ተሾሞ 10 ወር ላይ ምን ሰሩ? መንግስቱ ተሾሞ 10 ወር ምን ሰራ? መለስ ተሾሞ 10 ወር ምን ሰራ? ኃይለ ማርያም ተሾሞ 10 ወር ምን ሰራ ነው እንጂ የሆነ 10 ዓመትም 20 ዓመትም የቆየውን ሰው ከ10 ወር ጋር ካወዳደርክ አልገባህም ማለት ነው። የኢትዮጵያ ሕዝብ አጠቃላይ ችግር በሚል ማንን ከማን ማነጻጸር እንዳለበት አያውቅም እያሉ 120 ሚሊዮንን ሕዝብ እንዳላዋቂ የዘለፉበትን ይህንን ንግግራቸውን ያሰሙት በጥር ወር 2011 ዓመተ ምህረት ነበር። ያኔ ገና መንበሩንም እርካቡንም ከያዙት 10ኛ ወራቸው ነበር። ከተለያዩ የኢትዮጵያ አካባቢዎች የተጠሩ መምህራንን ሰብስበው ሲያወያዩ ያንን የመወዳደስና የመሞጋገስ ዘመን የሚገዳደሩ ጠንካራ ጥያቄዎች ቀረቡባቸው። በርከት ያሉት ጥያቄዎች እሳቸው በሚወዱት አይነት መንገድ አልቀረቡም። በቀደመው ጊዜ ሰላም ነበረን፣ ከዚህ በፊት ልማት ነበረን፣ እንደ በፊቱ መንገድ ቢሰራልን፣ እንደ ድሮ ቤት ቢገነባልን እየተባሉ ሲጠየቁ ብስጭታቸውን መቋቋም ተሳናቸው። ህዝቡን በመደዳ ይሞልጩትም ገቡ። ስለ ሰላም አትጠይቁኝ፣ እኔ የሰፈራችሁ ሚሊሻ አይደለሁም አሏቸው። የኢትዮጵያን ህዝብ እኔን ከቀደሙት መሪዎች ጋር ማወዳደር ከፈለገ የ10 ወር ዘመናቸውን ብቻ ወስዶ ይገምግመን ያነጻጽረን አሉ። አሁን ይህንን ፎርሙላቸውን አምጥተን ጥያቄያቸውን ለመመለስ እንሞክር። የኢትዮጵያን ህዝብ አጠቃላይ ችግር ማን ከማን ማነጻጸር እንዳለበት አያውቅም የሚለውን ድምዳሜያቸውን ለመሞገትም እሳቸው ከእነሱ ጋር አነጻጽሩኝ ብለው የጠቀሷቸውን የቀድሞዎቹን መሪዎች የመጀመሪያ 8 የስልጣን ዓመታት ከእሳቸው ያለፉት ዓመታት ጋር በጥቂቱ እናነጻጽረው። እሳቸው ያልጠቀሱት የፋሽስት ጣሊያንን ዘመንም እናካትበት።